አጥሪያ ወይም ሻሪያ እሱን የምንሰራው በጣም ቀለል ያለ የጣፋጭ አሰራር ነው። ሾርባ ማንኪያ የሚሆን የገበታ ቂቤ ሙቀት ስለማይችል ትንሽ ዘይት እስኪ ቀልጥ እንጠብቀዋለን። ሻሪያ እጃችንን ሳናሳርፍ ሙቀቱን እንቀንሳለን። ከለሩ ጎልደን እስከሚሆን ድረስ ማብሰል። 3 ኩባያ የሚሆን ወተት፣ ኮስታርድ 4 ማንኪያ የሚሆን ነው የምናደርገው። 1 2 3 4 ቫኒላ፣ ጨው ሳናበዛ፣ ኮርን ፍሎር ወይም የበቆሎ ዱቄት 1 ማንኪያ በደንብ አድርገን ማዋሃድ አለብን። ጎልደን ብራውን ሲሆን ከለሩ ያዘጋጀነውን ውህድ መጨመር፣ እንዲዋሃድ በደንብ ማማሰል። ስኳር እንደናንተ ፍላጎት 4 ቴብል ስፑን የሚሆን ስኳር ነው ማረገው። መጨመርም መቀነስም ትችላላችሁ። እጃችሁን ሳታሳርፉ አማስሉት። ልክ እንደዚህ አይነት ውፍረት ሲኖረው ትንሽ እንዲተከተክ ማድረግ። ትንሽ ያንሰዋለን 1 ማንኪያ። በጣም ወፍሮ ከታያችሁ ለመንተክተኪያ ትንሽ ውሃ ጨምሩበት፣ ጥሬው እንዲበስል። ትንሽ ስኳር፣ ሌላ 1 ተጨማሪ ስኳር ይጨመር። እናደርግበታለው ክሬም። ሌላችሁ መቅረት ይችላል፣ ካላችሁ ግን አርጉበት። ገራሚ ጣዕም ነው የሚሰጠው። ክሬሙ ሲሟሟ ወተር ትንሽ ምን ደረደርበት እቃ ላይ ብስሚላ ማሻአላ። ይሄ ሲቀዘቅዝ ደግሞ ጠንከር ይላል። ጣፋጭ ሲያምራችሁ በቀላሉ ባጥሪያ እንደዚህ ቆንጆ ጣፋጭ መስራት ትችላላችሁ። ከላይ ለዲኮር ፒስታቾ አለ። በጣም ቀላሉ የሰነፍ ዴዘርት አሰራር ነው ዛሬ ማሳያችሁ። ይሄን ቪዲዮ አይታችሁ ሲጨርሱ አሁኑኑ ተነስታችሁ መስራት አለባችሁ። ትንሽ ኮኮናት ፓውደር በትኩሱ የሚበላን ፍሪጅ ውስጥ ማስገብታችሁ እስከሚቀዘቅዝ ጊፍት ተልኮልኛል። ከፍተና አብረን እንየው። አሻንጉሊት ለ7 አመት ደንበኝነት ነው የተላከልኝ። ታምራለች። ፉል ክሬም የሆነ ወተት በጣም ወደ ሱፐር ማርኬት ነው። ሎፋት የሆነ ወተት፣ አፕል ሲደር፣ ኩስኩስ ዘይት አሰራራለሁ አሳያችኋለሁ። ለኬክ ቢካርቦናት ሶዳ እንደሚያስፈልገኝ አውቀዋል። ቸኮሌት ቴሊ ሰርተሽላችሁ አታውቂም? ቴሊ ስሪ ብሎ ደግሞ ነው አልኮዚ ሻይ ዝንጅብልና በሎሚ ሞክሪ ተብያለሁ። ይሄው ይልኮልኛል። በጣም ነው የማመሰግነው። ሎሚ ሄዳችሁ የምታጡት እቃ ባሪፍና በቅናሽ ዋጋ ሎሚ ሄዳችሁ በየጊዜው ደግሞ ዲስካውንት ያወጣሉ። የቤት እቃዎች፣ የላውንደሪ እቃዎች፣ የተለያዩ የምትፈልጓቸውን ሁሉ በአንድ ቦታ ነው የምታገኙ። ሴሚሲ ሚካኤል አንደኛ ብራንቻቸው፣ ሁለተኛው ደግሞ 20 ወደ ጣፎ መሄጃ ጋር ያላችሁ፣ ሁለቱም ጋር የሚቀርባችሁ ቦታ ይሁን። ዲስካውንቱን ተጠቀሙበት። ንቅመሳት የደሃ ጣፋጭ ብያታለሁ። አጥሪያን በዚህ መንገድ ሰርታችሁ ነው ካሜራው ነው እንጂ ሌላ አንድ ደግማለሁ። ረመዳንም ሌላም ያዘቡት ቀን እንግዳ ሲኖራችሁ ጣፋጭ ሲያምራችሁ ይላሉ ቤታችሁ ውስጥ ሰርታችሁ መብላት ትችላላችሁ። በጣም ቀለል ያለ ብዙ ኪስ የሚያጎዳ ጣፋጭ ነው። እንድሰራላችሁ የምትፈልጉትን ምግብ ኮሜንት ሴክሽን ላይ አስቀምጡልኝ። ገበታ ቂቤ የማትወዱ ከሆነ ደግሞ በዘይት መስራት ትችላላችሁ። ስታርድ ከሌላችሁ ደግሞ በበቆሎ ዱቄት ቫኒላ ተጠቅማችሁ ቀለል አድርጋችሁ መስራት ትችላላችሁ። እንደምትወዱት እርግጠኛ ነኝ። ይሄንን ጣፋጭ ሞክሩት። አስተያየታችሁንም ኮሜንት ሴክሽን ላይ አስቀምጡልኝ። በጣም ነው የምወዳችሁ። ባይ